በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ናችሁ? ውድ እግዚአብሔር ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። የሞቱትንም እግዚአብሔር አምላክ በአጸደ ገነት ያስቀምጥልን። በአባቶቻችን በአብርሃም በይስሐቅ በያዕቆብ አጠገብ ያስቀምጥልን። ለቤተሰቦቻቸው መጽናናትን ለቤተ ክርስቲያንም ያው መጽናናትን እየተመኘን ወደ ሀሳብ ይቀጥላሉ ማለት ነው። ምን አለ መሰላችሁ ወንድሞቼ እህቶቼ፣ አባቶቼ ይተዱ ጳጳሳት ለምን ዝም አሉ አንበል። የሉም እኮ እነሱ ከሌሉ እኮ ቆዩ። ስለሌሉ አባቶች አንበል። በቃ እነሱ እኮ እንደጠፉ የቀሩት ያኔ በሕገ ወጡ የጳጳሳት ሹመት ሰዓት እኮ ነው። በዛን ሰዓት ላይ ጥቁር ለበስን፣ የቤተ ክርስቲያን ጥቁር አልብሰዋት ቀሩ። እነሱ ዛሬ በተደላደለ ህይወት ላይ ነው ያሉት ከውስን አባቶቻችን ውጪ። አስቡት፣ ያኔ ጥቁር ለበሱ ተባለ፣ ተለበሰ፣ ህዝቡ ኦ ብሎ ወጣ ማለት ነው። ይህንን መቋቋም ማንም የሚገድበው የህዝብ ጎርፍ ስለሆነ ማንም የማያቆመው ማዕበል ሲሆንባቸው ምን ተደረገ? ኑ እንስማማ እንነጋገር ተባሉ። ወደ ብልጽግናው ጽሕፈት ቤት ገቡ። እዛ እንደገቡ እዛው ነው የቀሩት፣ አልተመለሱም። በህይወት የሉም፣ አልተመለሱም፣ እንደገቡ ቀርተዋል። አሁን የምናያቸው በድነ ስጋቸውን ነው ማለት ነው። በድናቸውን ነው የምናየው፣ በህይወት የሉም። እንደዚህ ስላችሁ የሆነ ሙተዋል እንደዚህ ሆኗል ማለት አይደለም። የህዝብ ስሜቱ የእረኝነት ስሜቱ የለም እነሱ ጋር። የብልጽግና መንፈስ ስለተዋረሳቸው ኮሪደር እያሉ ነው ያሉት። ህንፃ ቤተ ክርስቲያንን መገንባት የሆነ መንገድ ሲያምር ልክ እንደዛ አይነት ነገር መንፈስ ተዋርሷቸዋል ማለት ነው። የብልጽግና መንፈስ ከተዋረሰ ከባድ ነው። ማንም መናገር አይችልም፣ ዝም ነው የሚሉት። ስለዚህ እነሱን መጮህ እነሱን መፈለግ የለብንም። እኛ ራሳችንን እናውጣ፣ እንንቀሳቀስ። ያኔ እንደ ህገ ወጡ ሹመት የተወሰነ ቀን ጫጫታ ሆኖ እንዳይቀርብን ይሄ ያለው የሚዲያ ንቅናቄ አሁንም እንዳይቆም ሁላችንም እንበርታ። በቃ ሌላ አጀንዳ የለንም ከዚህ ውጪ። የታብታብ አድርጉ እንደዚህ ሁኑ የምትሉ ሰዎች ተቆጠቡ። ፎቶአችሁን አውጥተ ሌላ ስም እንዳንሰጣችሁ። ምክንያቱም ህዝብ እየሞተ ያንተ ታብታብ ምን ይሰራል እንዴ? በቃ ክርስቲያንና እየተጨፈጨፍክ ቤተ ክርስቲያን ጥቁር ለብሳን ያለችው ወገኖቹ እየሞቱ ነው። አንተም አርማውን አድርግና ተንቀሳቀስ። በዚህ ሰዓት ያንተ ታብታብ ምንም አይሰራም። ይሄ የጋራ ንቅናቄ ነው። ሌሎቻችሁ ደግሞ ሚዲያ ላይ አሁንም የቀልድ ምናምን የሆነ ነገር የምታደርጉ ሰዎች አሁንም ተቆጠቡ። እኛ ከዚህ በኋላ ከሞቱ ስለማንበልጥ ራሳችንን አሳልፈን ሰጠናል ሁላችንም። እኔ ለዛሬዎችን ለቅምሻ ነው እንጂ ከዚህ በኋላ እኔም በቪዲዮ እየወጣሁ ነው ሀሳቤን ማቀርብ ማለት ነው። ምን ይመጣል? ምን ከሞቱት አልበልጥ። የሞቱትም ሞተዋል። ይልቁንስ ራሳችንን ለንስሐም ለስጋው ደሙም ላለን ነገር አዘጋጅተን ለቤተ ክርስቲያን ለሞቱት ወገኖቻችን ድምፅ እንሆን። ክርስቲያኖች ደማቸው እየፈሰሰ ነው። ተመርጠው በማንነታቸው በዘራቸው እየሞቱ ነው ያሉት። ስለዚህ ዝም አንልም፣ እንነሳ። ምንም የሚመጣ ነገር ከሞት ውጭ ሌላ የሚመጣ ነገር ስለሌለ ሞትን ደግሞ መፍራት አንችልም። ክርስቲያን ሞትን አይፈራም። ክርስቲያን ሞትን አይፈራም። ሞቱ ህይወቱ ስለሆነ ማለት ነው። ስለዚህ ቤተ ክርስቲያን የቀጠለችው የልጆቿ ደም እየፈሰሰ ጠንክራ እስካሁን ድረስ አለች። ይሄ ደም ደግሞ ያለ ዋጋ እየፈሰሰ አይደለም። የሆነ ኃይል የሆነ ዋጋ አለው። ስለዚህ ባልታወቁ ማንነት እንዴት ነው? ባልታወቀ ማንነት ለምንድን ነው የማይታወቀው? እንዴ ሆን ተብሎ አጀንዳ ተይዞ እየተሰቃየ እየተሰደድን እየተገደልን በአጀንዳ በእቅድ በፕላን እየተገደልን ማንነታቸው የማይታወቅ ኃይሎች አንስማማም በዚህ። ስለዚህ ምን ለማለት ፈልጌ ነው? ይሄ ሚዲያው ላይ ያለው ድምፅ ለትንሽ ቀን ውስን ሆኖ እንዳይቀር። ውስን ሆኖ የሚቀር ከሆነ የሚዲያውን ጩኸት የሚዲያውን ድምፅ ያነሳሳችሁ ሰዎች ወንድሞቻችን ቢቆም እናንተ ላይ ነው የምናዝነው።
ይቀጥላል። አሁንም ሌላ አጀንዳ ስለሌለ ማለት ነው። በቃ ዓመት የሚፍጅ ከዛም በላይ ይሄድ የሆነ ነገር እስካልመጣ ድረስ የሚዲያ ድምፅ ይቀጥላል ማለት ነው። ሸር አድርጉ ይሄንን ድምፅ ለሁሉም እንዲደርስ። እንደዚህ ሸር መደራረግን እንልመድ። እርስ በርሳችን ሸር እናድርግ፣ እናዳምጥ እስከ መጨረሻው። ስልቹ አንሆን። እኛ ጋር የማይደርስበት ምንም ምክንያት የለም። ስለዚህ ከመሞታችን በፊት ድምፅ ሆነን እንሞት ሁላችንም ጋር። እኛም ራሳችን በሰቀቀን ያለ ነው። እንደዚህ ከሚሆን በይፋ ቢሆን አይሻልም? እህቶቼ ወንድሞቼ፣ ይህን ይቀጥላል። አደራ አባቶች አትበሉ። በቃ የሉም እነሱ። በቃ እንደሌሉ ቆጥረን እኛ እንቀጥላለን። ቤተ ክርስቲያን ወደ ነበረችበት የማንነት ክብሯ ትመለሳለች። ሰላም ለእናንተ ይሁን። ይችለ ትንሽ እንደ ጅማሮ ያቀረብኳት ድምፅ ነች። ነገም ከነገ ወዲያም ያለው ሁኔታ እያየን በቪዲዮ በጥሩ መንገድ እንቀርባለን፣ እንመጣለን። ሸር አድርጉ።